ሰላም ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ዛሬ የማሳያችሁ በቦሎ አፕ የሰራችሁትን ገንዘብ እንዴት በባንክ ማውጣት እንደምትችሉ ነው ማለት ነው። ብዙ ጊዜ ገንዘብ እያወጡ የሚያሳዩት በባይናንስ ነው። ነገር ግን ብዙ ሰዎች ጥያቄ ያነሳሉ፣ እንዴት አድርገን ነው በባንክ ማውጣት የምንችለው ባይናንስ የሌለን ሰዎች ለምትሉትም ይሄ ትልቅ ምላሽ ይሆንላችኋል ማለት ነው። ቪዲዮን እስከ መጨረሻው እዩ። ከኔ ጋር መስራት ከፈለጋችሁ ይሄው አይዲ እዚህ ጋር አለ፣ ገብታችሁ እኔን በቀጥታ ማግኘት ትችላላችሁ። ቴሌግራም ቻናላችንንም ዩዘር እዚህ ላይ አስቀምጥላችኋለሁ። ይሄው ይሄንን ነክታችሁ ገብታችሁ እዛ እኔን ኮሚኒኬት ማድረግ ትችላላችሁ። ቀጥታ አሁን ወደ ቦሎ አፕ እንገባለን ማለት ነው። በስልክ ቀጥታ ያለውን ይህንን ቦሎ አፕ ነክቼ በዚህ መልኩ ወደ ውስጥ እገባለሁ። እዚህ ጋር እንግዲህ የተለያዩ አማራጮች አሉ። ሚ ወደ ምለው ቀጥታ ትገባላችሁ። ቀጥታ ወደ ሚ ትገቡና አሁን የፈለግነው ገንዘባችንን ዊዝድሮ ለማድረግ ነው። ገንዘባችንን ዊዝድሮ ለማድረግ እንግዲህ ትልልቅ የሆኑ ሁለት ዋና የሆኑ የሚጠበቁባችሁ ነገሮች አሉ። የመጀመሪያው የግዴታ የእናንተ ሌብላችሁ ከቻርም ሌብል 3 በላይ መሆን አለባችሁ። ሁለተኛው ደግሞ ያላችሁ ዳይመንድ የግዴታ ከ100,000 በላይ መሆን አለበት ማለት ነው። ይሄ ከሆነ የኔ 116332 ዳይመንድ ነው ያለኝ። ይህንን ዳይመንድን ቀጥታ ክሊክ አድርጌ ወደ ውስጥ ይገባለው ማለት ነው። እሺ ውድ ቤተሰቦች ገብቻለሁኝ። አሁን ቱ ባንክ ቱ ትሬድ እና ቱ ኤክስቼንጅ የምል አለ። ይሄንን ቱ ኤክስቼንጅ የምለውን የምትነኩት ከዚህ በፊትም እንዳሳያችሁ ኤክስቼንጅ ለማድረግ ነው። ኤክስቼንጅ ለማድረግ ማለት ዳይመንዳችሁን ወደ ኮይን ለመቀየር ስትፈልጉ ኤክስቼንጁን ትነካላችሁ። ልክ ግን አሁን የፈለግነው እኛ ዊዝድሮው ለማድረግ ስለሆነ ቱ ባንክ የምለውን ክሊክ እናደርጋለን። እዚህ ጋር መርሳት የሌለባችሁ ነገር ሀገራችሁ ወይም ካንትሪ በምለው ቦታ ግዴታ ሀገራችሁ መሆን ያለበት ኢትዮጵያ ነው። እሱን አስተውሉ። ከዛ ቀጥታ ትገቡና ወደ ታች እዚህ ጋር ዊዝድሮዋል ሜቴድ የምለውን ክሊክ ታደርጋላችሁ። ዊዝድሮዋል ሜቴድ ክሊክ ስታደርጉ በባይናንስ በባይቢት ለማውጣት ስትፈልጉ እዚህ ጋር ዩኤስዲቲ የምል አለ። እሱን ነክታችሁ ትገባላችሁ። ዛሬ ግን እኔ አላማዬ እናንተን በባንክ እንዴት ማውጣት እንደምትችሉ ስለሆነ እዚህ ጋር ሞር ብታወጡ የሚመረጠው በባይናንስ እና በባይቢት በቴሌብርም ኦልሬዲ ይመረጣል። ነገር ግን ምን ያክል ይቆርጣሉ የሚለውንም ማወቅ ወሳኝ ነው። በባይናንስ ስታወጡ 1% ብቻ ኦልሬዲ ይቆርጣሉ፣ ወይም 1% ብቻ በጣም ጥቂት ነው የሚቆርጡት። በባይናንስ ስታወጡ ግን ከአንድ ቀን እስከ 3 ቀን ነው ገንዘቡ የሚገባላችሁ። በተመሳሳይ በኢፕራይም ስትወስዱ ገንዘባችሁን በዛ ልክ ነው። በቴሌብር እና በኢትዮጵያ ባንኮች ስታወጡ 3% ይቆርጣል። ነገር ግን በአንድ ቀን ውስጥ ገንዘባችሁ ይገባላችኋል። አሁን በቀጥታ እኔ እየሰራ ያለሁት በባንክ ስለሆነ ወይም በባንክ ለማሳየት ስለፈለኩኝ ቀጥታ ባንክ ትራንስፈር የምለውን ክሊክ አደርጋለሁ። አሁን ወደ ውስጥ አስገባኝ። ውድ ቤተሰቦች እንግዲህ እዚህ ጋር የኔ ባንኬን ኦልሬዲ እዚህ ጋር አስቀምጦልኛል። ስለዚህ ይኸው ማይ ካርድ አካውንቴ ይሄ ነው 10370702 ይህ የኔ የንግድ ባንክ አካውንቴ ነው። ስለዚህ ቀጥታ ለማውጣት ስለሚፈልግ ማክስ የምለውን ክሊክ አደርጋለሁ። ምን ያህል ነው ማውጣት የምችለው የሚለውን ያሳየኛል። 116332 ዳይመንድ አለኝ። ይሄ ከዚህ ደግሞ ማውጣት የምችለው ወይም 110,000 ብቻ ነው ማለት ነው። 110,000 ማውጣት ይችላለሁ። ስንት ዶላር ነው? እዚህ ጋር ዶላሩንም ያሳየኛል። $11 ነው ማለት ነው። ስለዚህ ቀጥታ ምንም አላደርግም፣ ዊዝድሮዋል የምለውን እነካዋለሁ ማለት ነው። በዚህ ጊዜ በዚህ መልክ ይመጣል። እዚህ ጋር የሚያሳዩአችሁን ነገሮችን መልከት። ኮንሱም ዳይመንድ እያወጡ ያለሁት 110,000 ነው። እያወጡ ያለሁት 110,000 ነው። 110,000 ነው የማወጣው። እነሱ ከኔ የሚቆርጡት 43.26 ሳንቲ ይቆርጣሉ ማለት ነው። ከኔ በቀጥታ ይቆርጣሉ። እኔ ደግሞ ወደ እኔ የሚገባልኝ ከ$11 1398 ብር ከ73 ሳንቲ ወደ እኔ ይገባል ማለት ነው። ይህንን ይሁን እናንተን ለማሳየት ስለምፈልግ በባይናንስ ቢሆን የተሻለ ነው፣ ግን አሁን እናንተን ለማስረዳት ስለፈለኩኝ በቀጥታ ኮንፊርም እላለሁ ማለት ነው። ኮንፊርም ብያለሁ። እንግዲህ ተሳክቷል ወይም ወደ እኔ በቀጥታ ገንዘቡ ገብቷል ማለት ነው። እዚህ ጋር ከላይ እንደምትመለከቱት ቅድም 11600 ምናምን የነበረው አሁን በጣም በሚያስደንቅ መልኩ 6332 ዳይመንድ ብቻ ቀርቶልኛል። ሌላውን ኦልሬዲ ዊዝድሮ አድርጌያለሁ። ከዚህ ነገር በኋላ እንግዲህ ገንዘቡ ወደ እናንተ አካውንት ይገባል ወይ የሚለውን ቼክ ለማድረግ ቀጥታ ሜሴጅ ውስጥ ትገባላችሁ። እኔ የመጣልኝ የሆነ ሜሴጅ አለ፣ እሱን እመለከታለሁ። ዊዝድሮ ካደረጋችሁ በኋላ ኮንፊርም ካላችሁ በኋላ ይሄን ጽሁፍ ይልኩላችኋል። ስለዚህ ይሄንን ካያችሁ በኋላ ከ2 ሰዓታት በኋላ በቀጥታ ወደ እናንተ አካውንት ይህ ገንዘብ ይገባላችኋል ማለት ነው። ይሄ ከሆነ አሁን እኔ የማሳያችሁ እኔ ጋር አሁን በንግድ ባንክ ውስጥ ያለውን ገንዘብ አሳያችኋለሁ።
ገንዘቡ ደግሞ ከገባልኝም በኋላ ያለውን የማሳያችሁ ይሆናል ማለት ነው። አሁን ምን ያህል ገንዘብ አለኝ በሌላ ስልክ ነው ያለው። ፎቶ አንስቼ አሳያችኋለሁ። በሌላ ስልክ ያለኝን ገንዘብ አሳያችኋለሁ። ከገባም በኋላ ያለውን ልዩነት አሁኑኑ የማሳያችሁ ይሆናል ማለት ነው። እንደምትመለከቱት 5466 ብር ከ59 ሳንቲ ነው አሁን ያለኝ ገንዘብ። አሁን ይሄ ገንዘቡ ሳይገባልኝ ያለው ገንዘብ ነው ማለት ነው። እኔ አካውንት መግባት ያለበት ገንዘብ ቅድም ያያችሁት 1300 ምናምን የሆነ ገንዘብ አሁን ቀጥለን ከ2 ሰዓት በኋላ በዚህ አካውንት ውስጥ መገኘት አለበት ማለት ነው። ያ ካልሆነ ስህተት ወይም ገንዘቡ አይገባ ማለት ነው። ስለዚህ አስተውሉ፣ ይሄን ገንዘብ ያዙ። 5466 ብር ከ59 ሳንቲ አለ። ስለዚህ ከነሳንቲሙ ሳይቆራረጥ ቀጥታ እዚህ ገንዘብ ላይ መጨመር አለበት። $11 3% ተቀንሶ ቀጥታ እዚህ ሊገባ ይገባል ማለት ነው። ከ2 ሰዓታት በኋላ ይገባል ብለው እንደነበሩት ሌላ ሜሴጅ ደርሶልኛል። እስካሁን ድረስ እንደገባ ቼክ አድርግ የሚል ሜሴጅ ሌላ ሜሴጅ ይገባላቸዋል። ዊዝድራል ኦርደር ኮንፊርምድ የሚል ጽሁፍ ገብቶልሃል ገንዘቡ ብሎ ከ2 ሰዓታት በኋላ መጥቷል። ይህን እኔ ምንም ሳላደርግ ቀጥታ ፕላትፎርሙ እናንተ በሚታዩት መንገድ ዊዝድሮ ካደረግኩኝ በኋላ አምጥቶ መልሰው ልከውልኛል። ቅድም የነበረኝን ገንዘብ አስተውሉ። 5466 ብር ከ59 ሳንቲ ነበር። ገንዘቡ ከገባ በኋላ መደመር አለብን። የቅድሙን ገንዘብ እዚህ ላይ ደምረን ነው ቀጥታ መሆን ያለበት። እያንዳንዱን አሁን የማሳያችሁ ይሆናል ማለት ነው። እሺ በሌላ ስልክ ያለውን አሁንም አንስቼ ያለው ይኸውና 6865 ብር ከ32 ሳንቲ ተደምሮ ነው። እንዴት ስንት ነው የተደመረው? ስንት ገባልኝ አሁን የምለውን እዚሁ ነው ማሳያችሁ። ስንት ነው ይገባልኝ? ይኸው ተመልከቱ 1398 ብር ከ73 ሳንቲ ኦልሬዲ አካውንቴ ውስጥ ተጨምሯል ማለት ነው። በእውነት በጣም ነው ደስ ያለኝ። ዋው! ይሄንን ገንዘብ በአይኔ ማየቴ ለኔ በጣም ትልቅ ነው። ለብዙዎቻችሁ ትልቅ አቅም እንደሚሆን አስባለሁ። ቦሎ አፕ ይከፍላል ወይ ስትሉኝ ለነበራችሁ ሁሉ ይሄውና የመጀመሪያ $11 የሰራሁት 1398 ብር ከ73 ሳንቲ አካውንቴ ውስጥ ተጨምሮ አጠቃላይ ያለው ብር አሁን ስንት ሆነ? ይኸው የምትመለከቱት 6865 ብር ከ32 ሳንቲ ደምራችሁ እናንተ ራሱ ማምጣት የምትችሉት ነው ማለት ነው። ስለዚህ እኔ ዛሬ ሰርቼ ይሄንን ማምጣት ከቻልኩኝ ሁላችሁም በቤታችሁ ሆናችሁ ያለምንም መጨናነቅ ያለምንም ብዙ ቅድመ ሁኔታ በቀጥታ ገንዘብ ብዙ መስራት ትችላላችሁ። እኔ ወደ ሚዲያ እስከዛሬ ያልወጣሁት ብዙዎችን ለማምጣት የግዴታ እኔ ሆነ ኢንካም መስራት አለብኝ ብዬ ስለማስብ ረጅም ጊዜያትን ቆይቻለሁ። ከኔ ጋር መስራት የምትፈልጉ ይሄኛውን አይዲን እየሞላችሁ ቀጥታ ወይም ቴሌግራም ቻናላችን ላይ ትገቡና ስልክ ቁጥር ያለው በቴሌግራም ገብታችሁ በቀጥታ ሃይበሉን አፑን እልክላችኋለሁ። እያንዳንዱን ስቴፕ ባይ ስቴፕ በዚህ በዩቲዩብ ቻናላችን አንድ ባንድ እየሰራው ለእናንተ ማቀርብ ይሆናል ማለት ነው። ሁላችሁም ይህንን ቤቱን ሳብስክራይብ አድርጉ። እውነት የምጠቅማችሁን አንዳች ሳላስቀር አሳያችኋለሁ። ቦሎ አፕ ይከፍላል ወይ? አዎ፣ እጅግ በጣም የሚከፍል ትልቅ ፕላትፎርም። ሁላችሁም ኢንተርኔትና ስልክ ካላችሁ በቀላሉ መስራት የምትችሉት ነው ማለት ነው። ከዚህ ውጭ መጠየቅ የምትፈልጉት ነገር ካለ በስልክ ቁጥሬ እየደወላችሁ እንዲሁ ደግሞ በቴሌግራም እየገባችሁ በፈለጋችሁት ሰዓት ልታናግሩኝ ትችላላችሁ። ምን ቀረ የምትፈልጉ ሁላችሁም በርታችሁ ስሩ። የምትሰሩ ደግሞ እኔ አበረታታችኋለሁ። እንዴት ማድረግ እንዳለባችሁ እያንዳንዱን መንገድ የማሳያችሁ ይሆናል። መልካም ቆይታ። እንግዲህ በባንካችን ገንዘብ ካፍሎልናል ማለት ነው። ምን ያስፈልጋችኋል? ኮሜንት አድርጉልኝ፣ ቪዲዮውን ሼር አድርጉ። ሁሉን ነገር ከኔ ጋር አብረን እንቀጥላለን። ቆይታችሁ ያማረ ይሁን። ሰላም ሁኑልኝ።